አስቸኳይ መልእክት ነው። አንዲት ከባድ መልእክት ነች። ሁላችሁም እንድትሰሙት እንድታዩት፣ ሌሎችም እንዲያገኙት እንድታደርጉልኝ እጠይቃለሁ። ሚያዝያ 26 2018 ሌሊት 8 ሰዓት የደረሰኝ ነው። መልካቸው ጠቋቁር የሆኑ በጎች በቀንበር ተጠምደው የማይነቃነቅ ድንጋይ እንዲጎትቱ ያደርጓቸዋል። ድንጋዩ ስለማይነቃነቅ በጎቹን እየገረፉ ያሰቃዩቸዋል። ምክንያቱም አለት ነው። ትልቅ እንደ ጋራ ያለ ትልቅ ድንጋይ ነው። ይህን ድንጋይ ጎትቱ ሳቡ እያሉ እርሻ እንደሚያርስ በሬ ተጠምደው በጎቹ ጠቋቁር በጎች ናቸው። ተጠምደው ጎትቱ ይሏቸዋል። ደግሞ ድንጋዩ አይጎተትም፣ አለት ነው። ይገርፏቸዋል፣ ያሰቃዩቸዋል። እጅግ ይሰቃያሉ። በጎቹ እጅግ ይሰቃያሉ። ወደ ላይም ወደ ታችም ወደ ግራም ወደ ቀኝም ቢሉ ምንም አይጎተትላቸውም። ግን ገራፊዎቹ አያንቀላፉ። በብረት የሚገርፍ አለ፣ በጅራፍ የሚገርፍ አለ፣ በድንጋይ የሚወግር አለ። በጣም 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 በጎቹ እስከ ሞት ድረስ እየተሰቃዩ ነው ያሉት። ስለዚህ እናቶቼ፣ አባቶቼ ይሄ መልእክት ደርሶኛል። በግ ክርስቲያን ነው፣ ግን ቆዳቸው ጠጉራቸው ጠቁሯል። ይሄ ደግሞ በንስሐ ያልታጠቡ ክርስቲያኖች ናቸው። ክርስቲያኖች ንስሐ እየገባችሁ እዘኑ፣ አልቅሱ። ክርስቲያኖች መከራ መጥቷል። የክርስቲያኖች መከራ መጥቷል። ስለዚህ ክርስቲያኖች እዘኑ፣ አልቅሱ ተብላችኋል። ሁላችሁም ይህን አንብቡት። የማቴዎስ ወንጌል ምዕራፍ 16 ቁጥር 24 አንብቡ። ነፍሱን ሊያድን የሚወድ ይጣላት ያገኛታል፣ እኔን መከተል የሚወድ መስቀሉን ተሸክሞ ይከተለኝ ብሏል። አሁን የክርስቲያን መከራ ተደግሷል። በጎቹ ደግሞ ጠጉራቸው ጠቁሯል። በንስሐ አልታጠቡ። መከራው መጥቷል። የከበደ ድንጋይ ነው። አለት ድንጋይ ነው። ከባድ ነው። ተርጉሙት፣ ፍቱት፣ እዩት። ክርስቲያኖች ይህንን መልእክት ባትሰሙ መሬት ስሚ፣ ሰማይ አድምጪ፣ ቤተ ክርስቲያን መስክሪ። ሼር አድርጉት። አልሰማ አሰሙልኝ። ከባድ ነው ለክርስቲያኖችና መልእክቱ ይሄ ነው።